እንደምን አላችሁ ተማሪዎች 2017 የብሔራዊ ፈተና ውጤት ተገልጿል። ብዙ ተማሪዎችም ውጤታችሁን እንዳያችሁ ተስፋ አደርጋለሁ። ታዲያ የዩኒቨርሲቲ መግቢያ ነጥብ ማለትም ከ50% በላይ ላለመጣችሁ ተማሪዎች በዛሬው ቪዲዮአችን የሪሜዲያል ፕሮግራም ምን እንደሚመስል በዝርዝር እንመለከታለን ማለት ነው። እንደሚታወቀው እንግዲህ የኢትዮጵያ የትምህርት ሚኒስቴር ፕሮፌሰር ብርሃኑ ነጋ በሰጡት መግለጫ በ2018 ዓ.ም የሪሜዲያል ፕሮግራም እንደሚኖር አሳውቀው ነበር። የመቁረጫ ነጥቡም ከ2 ሳምንት በኋላ ወይም ደግሞ ከ3 ሳምንት በኋላ ይፋ ይደረጋል ብለን እናስባለን። ታዲያኛ በዛሬው ቪዲዮአችን ከ2017 ጋር በነበረው የመቁረጫ ነጥብ ጋር በማነጻጸር 2018 መቁረጫ ነጥቡ እስከ ስንት ሊደርስ ይችላል የሚለውን ግምት እንሰጣለን ማለት ነው። በቅድሚያ እንግዲህ በ2017 የነበረውን ስንመለከት በመንግስት ዩኒቨርሲቲዎች ለወንዶች በሶሻልም ሆነ በናቹራል ዘርፍ ከ204 እና ከዛ በላይ ላመጡ ተማሪዎች፣ ለሴቶች ደግሞ 192 እና ከዛ በላይ ላመጡ ተማሪዎች ነበር። ለታዳጊ ክልልና ለአርብቶ አደሮች ደግሞ ለወንዶች 192 እና ከዛ በላይ፣ ለሴቶች ደግሞ 186 እና ከዛ በላይ ላመጡ ነበር። ኮሌጅ በኩል ደግሞ ስንመለከት 186 እና ከዛ በላይ ለወንዶችም ለሴቶችም ያመጡ ተማሪዎች የሪሜዲያል ፕሮግራምን መቀላቀል ችለው ነበር፣ እንዲሁም ተምረዋል ማለት ነው በ2017። ታዲያ ከዚህ በመነሳት በ2018ስ ምን ሊመስል ይችላል የሚለውን ስንመለከት በመንግስት ዩኒቨርሲቲዎች ለወንዶች ከ220 እስከ 230፣ ለሴቶች ደግሞ ከ210 እስከ 220፣ ለታዳጊ ክልልና ለአርብቶ አደር ላሉ ደግሞ ለወንዶች ከ210 እስከ 220፣ ለሴቶች ደግሞ ከ200 እስከ 210፣ በግል ኮሌጅ ደግሞ ከ200 እስከ 210 ለወንዶችም ለሴቶችም ይሆናል ብለን እንገምታለን ማለት ነው። ይህንን ግምት ያስቀመጥንበትን ምክንያት ደግሞ ስናይ በዘንድሮ ዓመት 8.4% የሚደርሱ ተማሪዎች ከ50% በላይ በማምጣት አልፈዋል። በባለፈው ዓመት ደግሞ ይህን የሚያክል ተማሪ አላለፈም፣ ወይም ደግሞ ከዚህ ከ8.4% በጣም የሚርቅ እና በጣም ብዙ ተማሪዎች የወደቁበት ዓመት ነበር። ታዲያ ከዚህ በመነሳት ብዙ ተማሪዎች ከ50% ባመጡ ቁጥር የዚህ የሪሜዲያል የመግቢያ ነጥብ ከፍ በማድረግ የተወሰኑ ተማሪዎች ብቻ ይህን ፕሮግራም መቀላቀል እንዲችሉ ይደረጋል። ይህንንም ደግሞ ፕሮፌሰር ብርሃኑ ነጋ በሰጡት መግለጫ በግልጽ መመልከት ይቻላል። በዛሬው ቪዲዮአችን እንግዲህ ስለ ሪሜዲያል ያስተላለፍንላችሁ መረጃ ይህን ይመስላል። ይህን የመሳሰሉ በ2018 ደግሞ ሪሜዲያልን የምትቀላቀሉ በመንግስትም በግልም ኮሌጅ የምትቀላቀሉ ተማሪዎች ይህን የመሳሰሉ የሪሜዲያል ንኩስና አዳዲስ መረጃዎችን ቶሎ ቶሎ እንዲደርሳችሁ የሪሜዲያል ትሪክስን የቴሌግራም ቻናል እንዲሁም ደግሞ የዩቲዩብ ቻናል በመቀላቀል በየጊዜው አዳዲስ መረጃዎችን ማግኘት ትችላላችሁ። በሌላ ቪዲዮ ደግሞ ተመልሼ እስክመጣ ድረስ መልካም ጊዜ